ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ምንም ነገር ሳይፈጠር እንደተፈጠረ አድርጋችሁ የምታወሩ አንዳንድ ሰዎች አላችሁ። በሰው ሕይወት ውስጥ ሰተት ብላችሁ ገብታችሁ እናንተ ፈራጅ፣ እናንተ ወሳኝ፣ እናንተ አድራጊ፣ እናንተ ተናጋሪ የሆናችሁ ሰዎች አላችሁ። አንድ ነገር ግን ልበላችሁ፣ ስለ ሀይሚዬ ክብር ከብሩኬ በላይ የሚጠብቅላት፣ የሚጨነቅላት፣ የሚያስብላት ከብሩኬ በላይ ማንም የለም። በእርግጠኝነት ነው የምነግራችሁ። ስለዚህ ከናንተ በላይ ለክብሯ የሚጨነቅላት፣ የሚንከባከባት፣ የሚያስብላት፣ የሚጨነቅላት፣ ስለ ቤተሰቦቿ ክብር የሚያስብ የሚጨነቅላት ከብሩኬ በላይ ማንም ሰው የለም። ስለዚህ ይሄ ጀስት ፈታ ነው፣ ኮሜዲ ነው፣ ጨዋታ ነው፣ ቀልድ ነው። ቀልድና ቁም ነገር ካላወቃችሁ፣ ጨዋታ ካልገባችሁ ደግሞ ዝም ማለት ትችላላችሁ አይደለ? ከቤተሰብ ክብር ጋር ታያይዙታላችሁ። ለምንድን ነው ግን ማለት አንዳንዴ እንዴት መሰላችሁ? አሁን እያያችሁ ነው ሚዲያ ላይ ምን እየተደረገ እንደሆነ ማለት ነው። እና አዶናይ ታስረዋል አይደለ? ለምን? በራሳቸው መንገድ በራሳቸው አይዲያ ራሳቸውን ለመለወጥ እኛ እንደዚህ ተለውጠናን ራሳችሁ እንደዚህ አድርጋችሁ ለውጡ፣ በራስ መተማመን ይኑራችሁ፣ በራሳችሁ መንገድ ሂዱ፣ ራሳችሁን ለውጡ ብለው ስለተናገሩ፣ ስለመከሩ፣ ስላስተማሩ ብቻ ዛሬ ላይ ሰው ይሄው እንደምታዩት ነው አይደለ? ለምን እንደ እነዚህ ልጆች ተፋቅረው ሲመጡ ለምን? ተጣልተውም ሲመጡ ለምን? እሺ እንዴት ብለው ሰርተው ይኖሩ እነዚህ ልጆች እንዴ? በራሳቸው አይዲያ እንደፈለጉ መሆን ይችላሉ፣ መብታቸው ነው። የፈለጉትን ስራ ይስሩ። ስንት እኮ አለ አይደል እንዴ? ሚዲያ ላይ ዝሙት የሚሰራ ስንት ሰው አለ አይደል እንዴ? ሚስቱን ቤቱ አስቀምጦ ውጭ ላይ ስንት የሚንዘላዘል ወንድ አለ አይደል እንዴ? ኧረ ተው ብዙ አታስወሩኝ። እግዚአብሔርን ጥሩ አይደለም እንዴ? ልጆቹን ተፋቷቸው። እነዚህ በጣም ስርዓት ያላቸው ልጆች ናቸው። ስለ ክብር እናንተ ልትነግሯቸው አትችሉም። ስለ ክብር ብዙ ነገር እያወሩ እያስተማሩን እያሳዩን የመጡ ልጆች ናቸው። ግን የሆነች ነገር ስትፈጠር እነሱን ለመጣል እነሱን ዝቅ ለማድረግ ሀይሚዬንም ብሩኬንም ዝቅ ለማድረግ የምትሮጡ የምትሳደቡ ሰዎች አስተውሉ፣ ረጋ በሉ። እስኪ መጨረሻው ምንድን ነው ብላችሁ እስከ መጨረሻው ድረስ ተከታተሏቸው። የዚያ ጊዜ ለሁሉም መልስ ታገኛላችሁ። ግን ሰውን ለመጣልም ሆነ የሆነ እንቅፋት ለማስመታት አትሩጡ። ማርያምን ነው ምላችሁ። እነሱ አይሰማችሁም ነው ምላችሁ። በራሳቸው ዓለም ውስጥ የሚኖሩ ሰዎች ናቸው። አንድ ቤት ውስጥ ነው የሚኖሩት። ለቪዲዮ ብቻ ነው እነሱ ይችን አይዲያ ይዘው መጥተው የሚነጋገሩ እንጂ እነሱ አንድ ናቸው። አንድ የሆነን ሰው ደግሞ ለመለያየት ምክንያት አትፈልጉ፣ ስበብ አትፈልጉ፣ የሰውን ውድቀት አትመኙ። እውነቴን ነው የምላችሁ። አሁን ፍፄና ቤኪ ከብሩኬ ጋር ሆነው እንደምታዋቸው ይዛዛጋሉ አይደለ? ይጫወታሉ፣ ይቀላለዳሉ። ልክ ኮሜዲ ማለት ነው። በቃ ጀስት ፈታ ነው እንጂ ይሄ ቀልድ እንደሆነ እያወቃችሁ ግን ትሳደባላችሁ እንዴ? በዛ ክፉ ቀን እኮ እነሱን አንድ ለማድረግ በሀይሚን በኩል በብሩኬን በኩል ሆነው እኮ እነሱን አንድ ለማድረግ ለማስታረቅ ከጎናቸው የቆሙ ወንድሞች እኮ ናቸው አይደል እንዴ? ዛሬ ለጨዋታ እንትን ብለው እንትን ሲሉ ለምን እንደዚህ ታረጋለህ? ለምን እንደዚህ እንትን ትላላችሁ? አረ ተረጋጉ ቤተሰብ፣ እውነት ተረጋጉ እንዴ። እናንተናን አላያችኋቸውም እንዴ? ለምሳሌ እነ ፍልፍሉን ኮሜዲያን የሚሰሩትን በሚስቶቻቸው ይቀድዳሉ፣ በልጆቻቸው ይቀድዳሉ፣ በብዙ በጓደኞቻቸው ይቀድዳሉ። ለምን? ጀስት ስራ ነው በቃ። ይሄ ስራ ፈጠራ ነው። ገባቸው አይደለ? እነሱ ደግሞ ስራ ነው እንጂ ስለ ቤተሰብ ክብር ሳይገባቸው ቀርቶ ወይም ስለ ሴት ልጅ ክብር ሳይገባቸው ወይም ሳያውቁ ቀርተው አይደለም። እነሱ ጥንቅቅ አድርገው ያወቁ በጣም ጠንካራና ስማርት የሆኑ ልጆች ናቸው። ስለ ክብር ደግሞ ከብሩኬ በላይ ለቤተሰብና ለሴት ልጅ ክብር እናንተ ታውቃላችሁ ብዬ አላስብም። እውነቴን ነው የምላችሁ ማለት ነው። በጣም ስማርት የሆኑ ልጆች ስለሆኑ ማለት ነው። እና በሰው ሕይወት ውስጥ ገብታችሁ ባትፈተፍቱ። ሰው ሲለወጥ ደስ ልትሰኙ ይገባል። ተለውጦ ስታዩት፣ ስኬታማ ሆኖ ስታዩት፣ በራሱ መንገድ በራሱ አይዲያ በራሱ በቃ ቁሞ ስታዩት ደስ ልትሰኙ ይገባል። አሁን ላይ ግን እንደዛ ሰው አይወድም። የሚፈልገው ሰው እንዲወድቅ ነው የሚፈልገው። የሆነ መሰናክል ውስጥ እንትን እንዲሆን ነው የሚፈልገው። የምናየው ነገር እንደዛ ነው ሚዲያ ላይ። እውነቴን ነው የምላችሁ። ስትለወጡ፣ ስትወደዱ፣ ስትወደሱ አይፈልግም ሰው። በቃ ምክንያት ነው የሚፈልገው፣ ስበብ ነው የሚፈልገው። እናንተን ለመጣል የእናንተን ውድቀት ለማየት በቃ የሆነች ነገር ማውጣት ነው የሚፈልገው።
በእነሱ ህይወት ውስጥ ብቻ አይደለም በእኛ ህይወት ውስጥም አለ እንደዛ አይነት ነገር። አሁን ለምሳሌ እኛ አረብ ሀገር ነው የምንሰራው አይደለ? የሆነ ነገር ወይ ሀገራችን ቤት ብንሰራ ወይ የሆነ ሱቅ ብንከፍት የሆነ ነገር ብናደርግ እንደሷ እኮ እንደዚህ ናት እንደዚህ ምናምን ብዙ እኮ የሚቀናብን ሰው ይኖራል አይደል? ብዙ ምቀኞች አሉብናል። በጣም ብዙ አስመሳይ ሰዎች አሉ። ጓደኛው፣ ቤተሰብ፣ ወዳጅ መስለው እናንተን ለመጣል እናንተን ዝቅ ለማድረግ ብዙ ነገር የሚያደርጉ አሉ። እሺ ስለዚህ እባካችሁ የሰውን ግን ዝቅታን አትመኙ። እስኪ ተረጋግታችሁ መጨረሻውን እዩት። እውነቴን ነው የምላችሁ እና ስለዚህ የጨሪቃዎችን መጨረሻ ቪዲዮውን እዩት፣ በምን እንደሚቋጭ እንዴት እንደሚቋጭ እስኪ ረጋ ብላችሁ ለማየት ሞክሩ ለማለት ያክል ነው። ውድ ቤተሰቦች የእውነት የምናየው ሁሉ በጣም ነው የሚደብረው። አይታችኋል፣ እና አዶናይም ታስረዋል፣ ማናቸው በጣም ብዙ ልጆች መልካም ልጆች ታስረዋል። እንጃ አላቅም። አንዳንዴ ሰው የሚገለው አይታሰርም፣ ግን ራሱን ለመለወጥ የሚጥር ሰው ይታሰራል። በጣም ነው የሚያሳዝነው እግዚአብሔርን